ኢንተርኔት ቢጠፋስ ብላችሁ አስባችሁ አታውቁም? መልእክቶች የሉም፣ ኦንላይን ቪዲዮዎች የሉም፣ ሶሻል ሚዲያ የለም። በአሁኑ ሰዓት በዓለም ላይ ወደ ቢሊዮን የሚቆጠር ሰው በኢንተርኔት ላይ ጥገኛ ነው። ነገር ግን ኢንተርኔት በድንገት ቢጠፋ ምን ይከሰታል የሚለውን ነው። መጀመሪያ ግንኙነት ይቋረጣል። በመጀመሪያ የሚቋረጠው ግንኙነት ነው። በአሁኑ ሰዓት ሰዎች በቀላሉ በመተግበሪያቸው ይነጋገራሉ። እንደ ዋትሳፕ፣ ኢንስታግራም እና ዩቲዩብ በኢንተርኔት ይሰራሉ። በእነዚህ ፕላትፎርሞችም ይላካሉ። ኢንተርኔት ከጠፋ ደግሞ ብዙ ሰርቪሶች ይቆማሉ። መልእክቶችን መላክ አይቻሉ። ቪዲዮ ኮሎች ይቆማሉ። ሶሻል ሚዲያ በአንድ ጊዜ ይጠፋል። ሰዎችም እንደ ድሮ በደብዳቤ መላላክ ይጀምራሉ። ሁለተኛ፣ ንግድና ባንክ። ኢንተርኔት የዘመናዊ ንግድ መሰረት ነው። ብዙ ኩባንያዎች ሙሉ በሙሉ በኢንተርኔት ይሰራሉ። ኦንላይን ግዢዎች፣ ዲጂታል ክፍያዎች እና የባንክ አገልግሎቶች ሁሉ በኢንተርኔት ይመራሉ። ኢንተርኔት ቢጠፋ ደግሞ ኦንላይን መደብሮች ይዘጋሉ፣ ዲጂታል ክፍያዎች ይቆማሉ። ይህ ደግሞ ሰዎች የሚጠቀሙባቸው ዲጂታል ፔመንት እና ሰርቪስ ከጥቅም ውጭ ያደርገዋል። ይህ ደግሞ በዓለም ኢኮኖሚ ላይ ትልቅ ችግር ያመጣል። ሶስተኛ፣ ትራንስፖርቴሽን እና ናቪጌሽን። ትራንስፖርቴሽን ሲስተም በቴክኖሎጂ ይመራል። አውሮፕላኖችና መርከቦች በናቪጌሽን ሲስተም ሳተላይትን ይጠቀማሉ። ኢንተርኔት ደግሞ ከጠፋ አቅጣጫ ለመፈለግ ከባድ ይሆናል። ኤር ትራፊክ ሲስተም፣ ሎጂስቲክ ካምፓኒዎችና ዲሊቨሪ ሰርቪሶች ሲሪየስ ቻሌንጆችን ሊያጋጥሟቸውም ይችላሉ። አራተኛ፣ ሳይንስና ትምህርት። ኢንተርኔት በሳይንስና በትምህርት ላይ ትልቅ ሚና ይጫወታል። ሳይንቲስቶች ከተለያዩ ሀገሮች ሪሰርች እና ዲስከቨሪ ይጋራሉ። ተማሪዎችም ኦንላይን ቪዲዮዎችንና መጽሐፍትን በመጠቀም ይማራሉ። ያለ ኢንተርኔት ደግሞ በሀገራት መካከል ሳይንቲፊክ ኮላቦሬሽን በጣም ከባድ ይሆናል። ፈጠራዎችም ሊዘገዩ ይችላሉ። በመጨረሻ ኢንተርኔት ሰው ከፈጠራቸው ፓወርፉል ቴክኖሎጂ አንዱ ነው። ኢንተርኔት ቢሊዮን ሰዎችን ያገናኛል፣ ኮሚኒኬሽንንም ሰፖርት ያደርጋል። ኢንተርኔት ቢዝነስን፣ ሳይንስንና ቴክኖሎጂን ያግዛል። ኢንተርኔት ድንገት ቢጠፋ ዓለም በጣም ትለወጣለች። ስለዚህ ያለ ኢንተርኔት ሰርቫይቭ ማድረግ ትችላላችሁ? ኮሜንት ላይ ጻፉልኝ። እንደዚህ ሳይንስና ቴክኖሎጂ የሚመቻችሁ ከሆነ ላይክ እና ሰብስክራይብ ማድረግ እንዳረሱ። ፒስ